መጥፎ ህልም አይቼ አላውቅም፣ ግን አንድ ቀን መኪና ሲገጨኝ አይቻለሁ በህልሜ። ይህ ብዬ አመሰግናለሁ በጣም በእውነት ያ መኪና እየገጨሽ ያ በምሲ በህልሜ እምሲ ወጣ ባለጌ በምሲ ነው ያልሽው? በህልሜ እዚህ ጋር ሰድቤዋለሁ ብዬ ከዛ በፊት ገርፈሽ ነው አይደለም ሳምሰሪ እምሲ ወጣ ይሏለሁ ብዬ በምሲ አላለችም ወይ? መድኃኒዓለም ደስ ይላል በጣም ግን ብልዬ የአፍ ወለምታ ያለ ነው። እሺ ዝም በያቸው። ያ እዚህ ጋር ኮሜንት ላይ የተሳጨው ነገር እየጻፉ አይደለም። ኧረ አንቺ ግን መስዋ ምን ይሰውንሽ? በጣም የምትወጂው ፖዚሽን ንገሪኝ። አንዴ ፖዚሽን ንገሪኝ የምትወጂውን። ለምን ላንተ አልነገረም እንዴ? አይ ጀስት እኔ ገርል ፍሬንድ ላይ መሞከር ፈልጌ ነው። ራስ በራስ ሙድ ሞክረው። እኔ ለሞ ከባሌ ጋር የፈለኩትን ነገር ባል የሚጠይቀውን ነገር ከባሌ ጋር አንቺ እኮ ኤክስፒሪየንስ አለሽ ብዬ እኮ ነው ቤትዬ። ኖ ቢኖረኝ አይ ነው ቢኖረኝም ግን ለአንተ ማስረዳት ለማንም አይጠብቅብኝም። ከባሌ ይቅርታ አድርጊልኝና ባለቤትሽ የልጅ ሆድሽ ላይ ያለው ልጅ ፊት ላይ ረጅቶ ያውቃል? ግን ጭንቅላቴ ላይ ያለ ጥያቄ ስለሆነ ነው። ማለት በኢንተርኮርስ ወቅት ይፈጠራል። ያው መቼስ ቀጥታ ኢጃኩሌሽን የሚሄደው ወደ ተረገዘው ልጅ ነው እና ፊቱ ላይ ረጅቶበት ያውቃል? ልጁ ላይ የገዛ ልጁ ላይ። ኦ ማይ ጋድ ሰውየው ከእንትን ትንሽ ያለፍክ ነው አይደለም? ጀስት ጥያቄ እኮ ነው ቤትዬ፣ ማወቅ ፈልጌ ነው። እኔ ለምሳሌ ይረጭብኝ አይረጭብኝ አላውቅም። በእውነት በእርግዝና ወቅት እንደዚህ ተቀቅጬ ከሆነ ማዘሮድ ውስጥ እያለው እግዚአብሔር ይወቀው። ስራ ፈልጋለሁ አልሽ፣ ስራ ኦፈር እያደረኩልሽ ነው። ጠዋት ጠዋት ጀለኝ ጥቢልኝ 3000 ብር በወር እከፍልሻለሁ። ይመችሻል? አይ ሌላ ስራ እንትን ማስኬን ታጥቢያለሽ? ማስኬን ማጠብ ተከፈልከኝ ችግር የለውም። ኦኬ ኦኬ። ስራ እንዳትንቂ። ስራ ትንቂያለሽ አትንቂ? መጀመሪያ የሆነ ስራ አልንቅም፣ ጌታን አልንቅም። እግዚአብሔርን አሞኝ ነበርና ካቻቢቴ ታውቂያለሽ? ካቻቢቴ በሱ መቄዶንያ ያሉ የሼፎችን እዚህ ቂጣቸው ላይ የወጣውን ፀጉር እንደዚህ አንዳንድ እንደዚህ የነጥሽ ማስቀመጥ የነጥሽ ቂጣቸው ባላጭ አይደል? እኔ ቁም ነገር እያወራሁ ቤላ ረፍከን ቁም ነገር ትያለሽ እንዴ? ቪዲዮ አብይ እየተባልሽ የተደበርሽው እኮ ራስሽ ነሽ። ቂጣቸው ላይ የወጣውን ፀጉር እንደውም ፕሬዘንቴሽን አለ። እሺ ቆይ ልንገርሽ፣ ፕሬዘንቴሽን አለ። ስሚ ፕሬዘንቴሽን አለ። እሺ ምን ያህል የቂጥ ፀጉር እንደነቀልሽ ጽፈሽ እንትን ትያለሽ። አንድ ከቂጥ ላይ አንድ ፀጉር በነቀልሽ ቁጥር ይሄን ያጽፍ ታስቀምጪና ለአንቺ ስራ እኮ እያቀረብኩልሽ ነው። ቤላ ጌታ የምሬ ነው። 1000 ምናምን ሰው እያየክ ገና እንደዚህ አይደብር? እሺ እኔ እናት እሺ። አይ እንትን እኔ እኮ ሙድ እያልሽው መስሎኝ ነው። ራፊ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ከየት ነው? ከአዲስ አበባ። አዲስ አበባ የት አካባቢ? ፒያሳ። አልተነሳም ሰፈራችሁ? የኛ አልተነሳም። በእውነት ደስ ይላል በጣም። እንትናን ታውቂያለሽ እንዴ? ባልታዘርን አቦክሹ? ቆይ ግሪን ስክሪን አድርጌ ላሳይሽ። ቆይ ዲያና ናችሁ አላችሁ ያ አላህ ያልኩበት ምክንያት መሞከር ስለምፈልግ ሴክስ ማድረግ ትፈልጊያለሽ? መሞከር እንጂ የሆነ ትልቅ ጉጉት ምናምን የለኝም። ኖ እንትን ያው እኮ እኔ በምን መንገድ መሰለሽ የምተረጉመው ሴቶች መሞከር ስለምፈልግ ነው እንጂ ቨርጂኒቲ ሉዝ አድርጌ ማድረግ ፈልጌ አይደለም። ምናምን ነገር ካለች የዛ ልጅ ድምፅ ይሰማሻል ከጀርቤ? አዎ ትንሽ። የሰራተኛችን ልጅ ነው እንዴ?
ይሄ አስትሮሎጂ ምናምን ሪሌትድ ትምህርት ትወጃለሽ? ይሄ ትንሽ የምርምር ትምህርት ምናምን ምንድን ነው የምትወጂው ትምህርት? ሂስትሪ። እሺ፣ ለመጀመሪያ ጊዜ መፍጫን የአቮካዶ መፍጫ እዚህ ሀገር ውስጥ ያስገባው ማን ነው? እንደዚህ አይነት ነገርማ እኔ አላውቅም። አታውቂም? ለመጀመሪያ ጊዜ ኩኩምበር ማን ያስገባው እዚህ ሀገር? ኩኩምበር ለመጀመሪያ ጊዜ ማን ያስገባው? ትማራላችሁ አይደል? እንትን ሂስትሪ ላይ ኩኩምበር ማን ያስገባው ለመጀመሪያ ጊዜ? እስኪ እናትሽን ጠይቂያት። ትጠቀም ነበር እኮ በፊት። እናትሽን ጠይቂያት። ኦኬ፣ ዘነዘና ነው የሚጠቀሙት ማዘርሽ? አልገባኝም። ኩኩምበር ማን ያስገባው? እየጠየኩሽ እኮ ነው እኮ። ምንድን ማለት በዘነዘና ምናምን አልገባኝም። ወይ ሰውዬ ማጫወት አትጮሽም? ለምንድን ነው ላይቭ ላይ የምትወጪው? እሺ፣ ምን ልትሰሪ ነው የምትገቢው ላይቭ? ያው ማለት አሁን አልጫወት። ማታ ነው የምትጮቺው? ከ7 ሰዓት በኋላ? አይ ትንሽ ቆይ። ጭራሽ አትጮቺም? ኖ ትንሽ ቆያለሁ። ከዚህ በኋላ ያለው ሰዓት እኮ እምስ መጎርጎሪያ ነው። ያኑ ጌም መጮቻ አይደለም እኮ። እምስሽን አጎረጎሪ። ከ6 ሰዓት በኋላ ፊንገር አታረጊም ራስሽን ገብተሽ? ሄለን ወርቅዬ ሰፈራችሁ ነኝ እኮ ለምን አመጡ? ቺቺኛ ነኝ። እንኪ ሰላምታ በቶታል ምን አለ በቶታል? እናትሽም ሱስ ቁራሌ ተኝቷል። ናውጣ አንተ ሲሉት በፌሮ ይማታል። እንኪ ሰላምታ በአልት ሽኮርዬ በሸንበቆ ምን አለክ ባለ ሸንበቆ አባትሽ ደየበ በጭገሩ ታንቆ እንኪ ሰላምታ በሻማ እናትሽ ሄዳለች ቁላ ልትሻማ። አንዬ በጣም ለጊፍቱ አመሰግናለሁ። ደርሶኛል ስጦታው። እግዚአብሔር ይስጥልኝ። ውይ ዛሬ ሀብታም ሆንኩ። በቃ በእውነት ሀብታም ሆንኩ ዛሬ። በቃ ማለት አንቺን ወስጄ እማሆይ ነጠረች ፔንሲዮን እበዳሻለሁ፣ አንቀባረርሻለሁ ወስጄ። ቤት ልምጣ? ታዩ ፔንሲዮን ለምን እንይዛለን? ቤት እመጣለሁ። እኔ እግዚአብሔር ይስጥልን። መርጌ ተባብሬን፣ በእውነት መርጌ ተባብሬን። በእናታችሁ እንትን አድርጉልኝ። በስመ አብ ቡል እያየ ነው ጊፍት። ሀብታም ሆንኩ ዛሬ በቃ በእውነት ለጋሴ ራሱ በቃ ፍሌክስ አደርጋለሁ። ሩም ይዛለሁ ለጋሴ። ተጋዳላይ ዘፈኑን በርግጂ ቤላ አንበሳ በአንበሳ። ኧረ በስመ አብ። እኔ ከዘርጋ ልነካካም አባቴ። ለልመና ለአንድና ለአንድ ዓላማ ነው የመጣሁት። መርጌ ተባብሬን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቅዱስ ገብርኤል ይስጥልን። ቅዱስ ገብርኤል ይስጥልን። ቅዱስ ገብርኤል ይስጥልን። መርጌ ተባብሬ በእውነት እግዚአብሔር አረሳህም በእውነት አሁን ትፈነግራለች። አይ ዛሬ ሰራው ይመስለኛል፣ የሰራው መሰለኝ ከበፊቱ። እነዚህ ማይመቹን ጀሞች እንትን ላይ ናቸው፣ ኦንላይን ናቸው፣ ላይቭ ላይ ናቸው። ህግ የለም። የሰው ሀገር እመቤቴን የሰው ሀገር አይ ሰላም ነው። ኧረ ቆይ እንዳትወጪ በእግዚአብሔር። አይ ያውቁኛል፣ አሁን ኦልሬዲ ያውቀውኛል። እግዚአብሔርን ብዙ ሰው ያውቀውኛል። ሬፑቴሽን እየተበላሸ ነው በእውነት። ይህ ሪከርዶቼ ምናምን ስለሚፖሰቱ በቃ ሰው ያየዋልና ቦስኩላ አንተ ተው በእግዚአብሔር ናቲ ተው። ልናገር ግጥሙን
እናትሽም ላይ ልብስ ልጠብባት፣ አባትሽ ኩላ ላይ ጨምቄ ላስጣበት። እንትን በህልሜ ዘርፌ ከበደን ስበዳት ታየኝና ስነሳ ጠዋት ጀላ ያጠረ አሳ ባህር ውስጥ እያለ ውሃ ይጠማዋል። ባህር ውስጥ እያለ እንዴት ውሃ ሊጠማው ይችላል? ትክክል። ታዲያ እናንተ በሞላ ወንድ ምንድን ነው በየሽንት ቤት እየዞራችሁ ምሳችሁን የምንጎረጉሩት? መንጃ ፈቃድ አለሽ ወይ አልካት። ከዛ ምናምን አልካት። መሪ ላይ ወተሽ ትጋልበልሽ ነው ምናምን ነገር አልካት። እንደዛ አይደለም ያልኩት። የቅጥቅጥ ስትል በቅጥቅጥ ለምደሽ ነው የሰው ቁላ የምንቀጠቅጭው ነው ያልኳት። አሁን ይህ ምንድን ነው? አንቺ አጎብዳሽ ጣም ቂንጥራ ማን አባሽ እሷ ተቆርቋሪ ያደረገች? ኬዘ ፓወር ኦፍ ፎር ምን ማለት ነው? ኬዘ ፓወር ኦፍ ፎር ኬ ቁጥር ናት ማለት ነው አይደለም። ትዕግስት ተሳሳትሽ። ኬዘ ፓወር ኦፍ ፎር ማለት እስካሁን የጠባሻቸው የቁላ ብዛት ማለት ነው። 4 ቁላ ጠጥተሻል። ፍቅር እንዳይዝሽ ወይዘው እንዳንቺ አይነት ፍቅር እንዳይዛችሁ መስኮን ማስኬን ያደረኩት እንጂ በኮብል መፈንከት ፈርቻ አይደለም። አሁን ወንበሩን ዞር አድርጊና ተንበርከሽ ስመኝ ገብሩ ነኝ እጅሽ እንደዘርግሽ ነው ያልከኝ ማርያም እኮ ኢትስ ኦኬ ችግር የለም። ስመኝ ገብሩ ነኝ የቤላ ምርኮኛ ስመኝ ገብሩ ነኝ የቤላ ማርያም ስማምቡድ እንደዚህ እንደዚህ በቃ እንደዚህ ማለት ትችያለሽ። ስመኝ ገብሩ ነኝ የማ ተንበርከኪያ እንዴ ተንበርከኪ። ኧረ በማርያም ቤላ በእግዚአብሔር አልተገኘም ነው። ሄሩ ደግሞ አትጨማለቂያ እንዴ ምንድን ነው የተባባለው? ስመኝ ገብሩ ነኝ የቤላ ምርኮኛ 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 እማቤቴ ቤላ እግዚአብሔር እንደስስ ናፍ የሰራው ስራ ግን እንደስስ ናፍ። እንደ ቤላ አይነት ሰው ህይወታቸው እስኪ አንተ እንደዚህ አይባልም እረፍ ወይ ደግሞ ነገር ሀፕን ሲያደርስ ለሱ ነገር እሱ ይገላልጥላቸዋል ምናምን የሚባል ሰው አለ ህይወታቸው። ሁላችንም እንደ ቤላ አይነት ሰው አለ። እንደመሆን አይነት ሰው ግን የለም። እንደመሆን አይነት ሰው የለም። ዛትስ ዋይ አይመቸኝም መሆን። በቃ ጭራሽ ለሱ ጥሩ ነገር ሊኖረኝ ማይችለው ሰው ቢኖር መሆን ነው። ከመሆንና ከቤላ ካላችሁ ቤላ is the best for me ያ እሱ ይሻለኛል። ምክንያቱም በጣም ቴንኪ ነው። ሰላም ነው። ቤላ ነኝ። ኦኬ አለ ምንድነው ስታወሪ የነበረው ባለፈው ከኔ ኋላ ናሆም ተገቢ ነው ከሰው ጀርባ ማውራት? ራሷን የጀመረችው ጋይስ አይታችኋል። ከኔ ጀርባ እያወራች ነበር ባለፈው ቂጣ ቤት ማዋረጃት እኮ ነው። እንደ ቤላ አይነት ምርጥ ሰው የለም። እንደዚህ የለም ስትል ሀገር ጠዋት ገብቼ ማለት ነው። መሆንን ካልወደድሽ መሆን ካልተመቸሽ እኔ አልመችሽም። ከኔ ጀርባ አታውሪ። ይሄ ንፍጣ ኧረ ወርዛ በሽቃጣ አንቺን ብቻ አይሽ ድሮ እኮ ባይዘው የሆነ ቪዲዮ ስትሰሪ ይሄ ምንድን ነው የመጀመሪያ ቪዲዮሽን ስትሰሪ እኮ በቁንጅና ነው የታወቅሽው። ታውቂያለሽ? ሰው አሁን የድሮ ቪዲዮሽን እየመጣ ለማሸማቀቅ ምናምን ይሞክራል። አንቺ ያ ግን እኔ ስለማውቅ ምን ያህል ውበት እንዳለኝ በሜካፕ እንደማልተማመን ስለማውቅ ምንም አይመስለኝም። ጋይስ ታፕ አድርጉ። እንዴት ነው እንደዚህ? ለመጀመሪያ ጊዜ ፖርን ያየሽው ስንተኛ ክፍል ላይ እያለሽ ነው? እና ሚኒሊክን አታውቁም? ሚኒሊክ ነው ያሳየኝ። አይኔ እጄን ምናምን ይዘው ጭራሽ እጅሽን ይዞ ነበር ሲያሾፍሽ ነበር። እንትን 8 እያለኝ ማርያምን ምንድን ነው የውጭ ሀገሮችን የሀገር ውስጥ አይኔ ወይ የውጭዎችን ነው እንትን የኛን የሀገር ውስጥ ነው ያያችሁት? ፖርን የሀገር ውስጥ አለ እንዴ? ኦኬ ተዘፋት አሁን እነ ባምቢ አሁን የዛን ጊዜ የሀገር ውስጥ ነው ይቻለቅ። የዛን ጊዜ ምን ተሰማሽ? እኔ ማርያምን ነው ገብርኤል ክፍል ውስጥ እንደውም ዘግቶብን የኋላኛው ዲስክ ላይ ነበር አይደል ሲያሳያችሁ የነበረው?
አየሻ እሱም ያቃቃል ገብርኤል ነው። እኔ ግን ኧረ ስንቱን ነገር አስታውሶ ይችላል። ሁሌ የኋላኛው ወንበር ላይ ጋይስ ተማሪ ካላችሁ ቺኮች ስትስብ ብሎ መሀል ላይ አንድ ወንድ ካለ ፖርን እያዩ ነው። እሺ ቼክ አድርጓቸው።